ሰዓድ ብን አቢ ወቃስ አላህ ዱዓቸውን ከሚቀበላቸውና ከሚሰማቸው ትልልቅ ባሮች ውስጥ ነበር። ሰው ታሞ መጥቶ እሱ ጋር ዱዓ ተደርጎለት ይድናል። አይኑ ጠፍቶ ይበራል። ተሸግሮ መጥቶ ያገኛል ሁሉ ነገር። እሱ ግን አኻር እድሜው ላይ ሁለት አይኑን አጣ፣ ሁለት አይኑ ጠፋ። ነገር ግን ለራሱ ዱዓ አላደረገም። አይኑ እንዲበራለትም አላህን አለመነም። ሰዎች ይገረማሉ። ሰዎች መጥተው ከሱ ለምነው ምላሽ ያገኛሉ። እሱ ግን በራሱ ሀጃና በራሱ ጉዳይ ላይ ግን አላህን ሳይለምን ባለበት ሁኔታው ማየቱ በጣም ገርሟቸው ጠየቁት። አንድ ጊዜ ሰዓድን አንተ ሚነል ሙስተጃብ ዱዓ አላህ ዱዓቸውን ከሚቀበላቸው ሰው ነህ፣ ለምንድን ነው አሉት። አይንህ ጠፍቶ አይንህን እንዲመልስልህ የምታረገው? እኔ አይኔ ቢበራልኝ ነበር የምወደው አላቸው። የኔን አይን መጥፋት አላህ ወዶታል። እኔ አይኔ መብራቱ አላህ ከወደደው ውዴታ በላይ ስለማይሆንብኝ አላህ የወደደውን ነው የምወደው። እሱ አይኔ መጥፋቱን ወዷል፣ እሱን ወድጃለሁ። አላህ የመረጠልኝ ይበልጥልኛል አላቸው። ይሄንን ተመልከቱት። ይሄንን እስላም ይሄ ኢባደተ ነፍስ ውስጥ ላይ ያለ ኢባዳ የሚባለው ከባድ እንደሆነ ምን እንደሆነ ታያላችሁ። በሙሉ ማንነት የምትሰጠው ነው። ስለዚህ ህይወታችን ሁሉ ጊዜ ለአላህ እጅ በመስጠት አላህ ለሚወደው ነገር ራሳችንን በማቅረብ የተሻለ ማንነትን፣ የተሻለ ነገር፣ የተሻለ አኸራን የምናዘጋጅበት ነው። ጀዛኡ ጀነት ነው። በዱንያ ላይ ያለ መረጋጋትና ሰላም ነው።